ሰላም ጤና ይስጥልኝ እንደምን አላችሁ ውድ የዚህ ቻናል ተከታታዮች? እኔ በጣም ደህና ነኝ። እንደተለመደው ደግሞ በአዲስ ቪዲዮ መጥቻለሁ። የተለመደውን ትብብራችሁን እናንተ እንድታደርጉ ከወዲሁ እጠይቃችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ማድረጋችሁ ደግሞ ይበልጥ ቫይራል እንዲወጣ ያደርጋልና ቪዲዮ ስለዚህ እንደዛ በማድረግ ተባበሩኝ። እንደዛ የምል አይነት ሰው አልነበርኩም፣ ግን ያሉትን ነገሮች ሳይ ትንሽ ማበረታታት እንዳለባችሁ ሲሰማኝ ነው እንደዛ የምለውና ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ እንድታደርጉ ትጠይቃላችሁ። በጣም አመሰግናለሁ። ወደ ቪዲዮአችን እንግባ። የዛሬው ርዕስ አንቀጽ ነው። ያ ማለት ከአረፍተ ነገር ቀጥሎ ያለው ክፍል ማለት ነው። ሰዋሰውን በምናይበት ሰዓት ሰዋሰው በሂደት እያንዳንዱን ነው እየሄድኩኝ ያለሁት በተራ ነው። ከዛም ከዚህም እያልኩ አይደለም፣ ቅደም ተከተሉን ጠብቄ ነው እየሄድኩኝ ያለሁት። ምናልባት ቪዲዮ ላይ ለምንድነው ቶሎ ማሰራው የሚል ሐሳብ ካነሳችሁልኝ እንደነገርኳችሁ ትንሽ ያሉት ያልተመቻቹ ነገሮች ስለነበሩ በዛውም ደግሞ ቅደም ተከተሉን እየጠበቅኩ እየሄድኩ ስለሆነ ማለትም መጀመሪያ ላይ ስለ ምዕላድ ከምዕላድ ማለት ከሆሄ ወደ ምዕላድ ከምዕላድ ወደ ቃል ከቃል ሐረግ ከሐረግ አረፍተ ነገር ከአረፍተ ነገር አሁን ላይ አንቀጽ ላይ ደርሰናል። ቀጣይ ደግሞ ስለ ድርሰት እናያለን ማለት ነው። ስለዚህ አንቀጽ ነው ዛሬ ክፍላችን። አንቀጽን ስናይ አንቀጽ ምንድነው ብለን እንጀምራለን። ስለ አንቀጽ ሙሉ ታሪኩን ዛሬ በዚህ ቪዲዮ በአንድ ቪዲዮ ብቻ የምትመለከቱት ይሆናል። መልካም ቆይታ። እስከ መጨረሻው ከኔ ጋር እንድትሆኑ ጋበዝኳችሁ። ወደ ትምህርት። አንቀጽ ምንድነው ብለን ስንጀምር አንቀጽ ስለ አንድ ርዕሰ ጉዳይ ወይም ስለ አንድ ሐሳብ ወይም ስለ አንድ ነገር የሚያወራ ወይም የሚዘረዝር ክፍል ነው። ይህ ክፍል ደግሞ የአረፍተ ነገሮች ስብስብ ነው ማለት ነው። የምኖች ስብስብ አልኩኝ? የአረፍተ ነገሮች ስብስብ ነው። ስለ አንድ ነገር የሚያብራሩ የሚዘረዝሩ የሚገልጹ የአረፍተ ነገሮች ስብስብ አንቀጽ ተብሎ ይጠራል። አንቀጽ በባህሪው ገባ ብለን የምንጀምረው ነው። ወይም ካልሆነ አሁን ላይ የመጣው ደግሞ ምንድነው የምናደርገው? አንድ መስመር እንዘልለታለን ማለት ነው። የሐሳብ አንድ መስመር እንዘላለን። በእንደዚህ አይነት መልኩ የሚጻፍ ወይም ያጻጻፍ ሂደት ያለው የሰዋሰው ክፍል ነው ማለት ነው አንቀጽ። አንቀጽ በምናይበት ሰዓት በዋነኝነት የአንቀጽ ክፍሎችን እናያለን። የአንቀጽ ክፍል በሁለት ይከፈላል። በስንት አልኳችሁ? በጣም ምርጥ። በሁለት ይከፈላል። እነሱም አንደኛ ኃይለ ቃል ነው። ሁለተኛው ደግሞ መዘርዝር ተብሎ የሚጠራ ክፍል ነው። ስለዚህ ሁለቱን ክፍሎች እናያቸው። ኃይለ ቃል ተብሎ የሚጠራው የተነሳው ሐሳብ ወደ ተለያዩ አቅጣጫ ወይም መስመር እንዳይበታተን ገድቦ የሚይዝ ዋና አረፍተ ነገር ነው። የአረፍተ ነገሩ ቁንጮ ሐሳብ የሚብራራው የሚተነተነው የሚገለጸው ወይም አንቀጹ ውስጥ በዋነኝነት የሚነሳው ሐሳብ ምን ተብሎ ይጠራል? ኃይለ ቃል ተብሎ ይጠራል። ዋና ሐሳብ ተብሎ ይጠራል። ኃይለ ቃል ወይም ዋና ሐሳብ ተብሎ ይጠራል ማለት ነው። በአንድ አንቀጽ ውስጥ ሊኖር የሚችለው የኃይለ ቃል ብዛት አንድ ብቻ ነው። አንድ አንቀጽ ስንት ኃይለ ቃል ይኖረዋል? አንድ ዋና ሐሳብ ብቻ ይኖረዋል ወይም አንድ ኃይለ ቃል ብቻ ይኖረዋል ማለት ነው። መዘርዝር አረፍተ ነገር የሚባለው ደግሞ ያንን ኃይለ ቃል ወይም ዋና ሐሳብ ያልነውን እየዘረዘረ እየተነተነ አንድ ባንድ የሚገልጽልን ክፍል ነው። እያንዳንዱን ነገር የሚያብራራ ክፍል
መዘርዝር አረፍተ ነገር ተብሎ ይጠራል። እንደ ስሙ መዘርዘሪያ ማለት ነው። የኃይለ ቃሉን ፍሬ ሐሳብ የሚተነትንልን፣ የሚያብራራ፣ የሚዘረዝር አረፍተ ነገር ሲሆን ኃይለ ቃሉን አብሮ ወይም አግዞ የሚገባና በተለያዩ ማስፋፊያ ስልቶች ኃይለ ቃሉን እንዲስፋፉ የሚያደርግ የአንቀጽ ክፍል ምን ተብሎ ይጠራል ማለት ነው? መዘርዝር አረፍተ ነገር ተብሎ ይጠራል። በጣም ምርጥ። ስለዚህ የአንቀጽ ባህሪያትን እንይ። ቀጣይ ላይ የአንቀጽ ባህሪያትን በምናይበት ሰዓት የአንቀጽ ባህሪያት በዋነኝነት በሶስት ይከፈላሉ። አንደኛ አንድነት፣ ሁለተኛ አንዳንድ እንደየ መጽሐፉ የተለያየ ስም ስለሚሰጡ ነው እዚህ ጋር ሶስት የሰጠኋችሁ። ግጥምጥምነት የሚሉ አሉ፣ ውህደት የሚሉ አሉ፣ ወይም ዝምድና የሚሉ አሉ። ሶስተኛው ደግሞ ብቁነት የሚሉ አሉ፣ ትኩረት የሚሉ አሉ፣ አንጽኦት የሚሉ አሉ። እኛ ከስሙ አይደለም በዋነኝነት ምንድን ነው እነዚህ ልዩነታቸውስ ምንድን ነው የሚለው ምንነታቸውን እንይ። አንድነት ስንል በአንድ አንቀጽ ውስጥ የሚነሱት ሐሳቦች ወይም ነጥቦች በአንድ ርዕሰ ጉዳይ ላይ ብቻ የሚያተኩሩ መሆኑን የሚያሳይ ነው። ስለዚህ አንድ ምን ብቻ እንዳለው ዋና ሐሳብ እንዳለው ያ አንድ ሐሳብ ላይ ብቻ ትኩረት እንደሚያደርግ የሚያሳይ ነው አንድነት እያልን የምንጠራው ማለት ነው። አንድነት ያሉት የተዋቀሩት አረፍተ ነገሮች የሚያወሩት ስለ አንድ ርዕሰ ጉዳይ ላይ ብቻ መሆኑን የሚያሳይ ነው። የሚዘረዝሩት ወይም እነዚህ መዘርዝር አረፍተ ነገር ያልናቸው በዋናው ርዕሰ ጉዳይ ላይ ብቻ የሚያተኩሩ መሆናቸውን የሚያሳይልን ነው ማለት ነው አንድነት። ግጥምጥምነት አለው ስንል ደግሞ ግጥምጥምነት ወይም ውህደት ወይም ዝምድና አለው ስንል ምን ማለታችን ነው? በአንቀጹ ላይ የሚነሱት ሐሳቦች ሰንሰለታዊ ቁርኝት፣ ምናዊ ቁርኝት፣ ሰንሰለታዊ ቁርኝት ከአንደኛው ወደ ሌላኛው በሚሄድበት ሰዓት ፍሰቱ ምን አይነት ፍሰት ነው ያለው? ከመነሻው ጀምሮ እስከ መድረሻው ድረስ በሚገልጽበት ሰዓት፣ አንቀጹን በሚያሳይበት ሰዓት፣ አንቀጹን በሚገልጽበት ሰዓት በምን አይነት ፍሰት ነው እየሄደ ያለው? ሰንሰለታዊ ቁርኝቱ እንዴት ነው? የተገጣጠመ ነው ወይ? ስለዚህ ምን መሆን መቻል አለበት እያለ ነው አንቀጽ። ግጥምጥም መሆን መቻል አለበት። የተዛመደ መሆን መቻል አለበት። ውህደት ሊኖረው ይገባል። ተወለደ ሳይባል ሞተ አይባልም። ስለዚህ ከመነሻው እስከ መድረሻው ድረስ ያለውን ለማሳየት ምን ማድረግ ይጠበቅበታል ማለት ነው? ዝምድና ባለው መልኩ፣ ግጥምጥምነት ባለው መልኩ ሂደቱን ጠብቆ ሰንሰለታዊ ቁርኝቱን በጠበቀ ተጠየቃዊ ፍሰቱን በጠበቀ መልኩ ማሳየት መቻል አለበት። ያንን የሚገልጽ ነው ግጥምጥምነት። መጨረሻ ላይ ብቁነት ወይም አንጽኦት፣ ትኩረት እያልን የምንጠራው ክፍል በአንቀጹ ላይ የሚነሱት ሐሳቦች ከላይ ያየናቸው አንድነትን፣ ግጥምጥምነትን እንደተጠበቁ ሆነው ጥቅልና ብስል በሆነ መልኩ መቅረብ እንዳለባቸው የሚያሳይ ጥቅል፣ ጥልቅ፣ ጥቅልም ብቻ ሳይሆን ጥልቅ በሆነ መልኩ በሳል በሆነ መልኩ መቅረብ ዝባዝንኬ ነገሮች ምናምን ያሉት መቅረብ የለበትም። ትኩረት ተሰጥቶት እያንዳንዱ እዛ ውስጥ የገቡት መዘርዝር ቃላቶች ወይም መዘርዝር አረፍተ ነገሮች ዋናውን አረፍተ ነገር ወይም ኃይለ ቃሉን ይገልጻሉ። ጥልቀት ባለው መልኩ ነው ወይ የገለጹት? በዋነኝነት ትኩረት ሰጥተን ለምናችን ለቃላቶቹ ወይም ለመረጥናቸው አረፍተ ነገሮች ትኩረት መስጠት እንዳለብን የሚያሳይ ነው። ስለዚህ 3 ባህሪያትን ይይዛል ማለት ነው። አንድነት፣ ግጥምጥምነትና ትኩረት ወይም
ብቁነት እያልን የምንጠራውን ይይዛል። ግልጽ ነው። በጣም ምርጥ። ቀጣዩ ክፍል የአንቀጽ ቅርጽ። የአንቀጽ ቅርጽ የሚወሰነው የኃይለ ቃልን መሰረት በማድረግ ነው። በአንድ አንቀጽ ውስጥ ስንት ኃይለ ቃል ይኖራል ብያቸዋለሁ? ረሳችሁ እንዴ? ምርጥ። አንድ ኃይለ ቃል ነው ያለው እና ኃይለ ቃሉን መሰረት አድርጎ ኃይለ ቃሉ ያለበትን ቦታ መሰረት በማድረግ በአራት ይከፈላል። አንደኛ መነሻ ላይ በሚገኝበት ሰዓት ይኸው እዚህ ጋር በምታዩት መልኩ ከላይ ትሪያንግል ይሰራል ማለት ነው። 3 ጎን ከላይ ይጀምራል፣ ወደ ታች ይወርዳል። ዋና ሀሳቡ ከላይ ይጀምራል፣ ከታች ዝርዝር ሀሳቦችን ይገልጻል። ሁለተኛው መጨረሻ ላይ በሚሆንበት ሰዓት ነው። ኃይለ ቃሉ መጨረሻ ላይ በሚሆንበት ሰዓት ማለት ከላይ እየዘረዘረ ይመጣል። መዘርዝር ሀሳቦቹን ዝርዝር አድርጎ ከጨረሰ በኋላ መቋጫውን በምን ያደርገዋል ማለት ነው? ጎበዞች፣ በኃይለ ቃል ያደርጋል ማለት ነው። ሶስተኛ ኃይለ ቃሉ መሀል ላይ በሚሆንበት ሰዓት ያ ማለት መጀመሪያ ላይ እየዘረዘረ ይመጣና መሀል ላይ ኃይለ ቃሉን ያስቀምጣል። ኃይለ ቃሉን ካስቀመጠ በኋላ ደግሞ ከስር ምን ያደርጋል? ኃይለ ቃሉን መሰረት አድርጎ አሁንም መዘርዝር አረፍተ ነገሮችን ያስቀምጣል ማለት ነው። አራተኛው እዚህ ጋር ነው። አሁን ብዙ ጊዜ ተማሪዎች ግር የሚላቸው አንድ አንቀጽ አንድ ኃይለ ቃል ብቻ ነው ያለው ተብሎ ለምንድን ነው በእንደዚህ አይነት ቅርጽ የሚቀመጠው ብሎ የሚጠይቁ አሉ። መነሻና መድረሻ ላይ ተገኘ ማለት ኃይለ ቃል መነሻና መድረሻ ላይ አለ ስንል ምን ማለታችን ነው? መነሻ ላይ የተነሳው ሐሳብ ወይም ኃይለ ቃሉ ዋናውን ሐሳብ ይዘን መጨረሻ ላይ እንደ መቋጫ ተጠቅመነዋል ነው። ያንኑ ራሱኑ ኃይለ ቃል ነው የምንጠቀመው፣ ሌላ ኃይለ ቃል አይደለም። አንድን ኃይለ ቃል ምን እናደርጋለን? መነሻችን እናደርገዋለን። ያንኑ ኃይለ ቃል ደግሞ በሌላ አባባል ሊሆን ይችላል ወይም ራሱኑ አረፍተ ነገር ሊሆን ይችላል፣ እንደ መዝጊያ እንጠቀማለን። ለምሳሌ የጎበዝ ተማሪ ባህሪያት ብለን የጎበዝ ተማሪ ባህሪያትን ዝርዝር አድርገን በመዘርዝር አረፍተ ነገር ከጨረስን በኋላ መጨረሻው ላይ እነዚህን የመሳሰሉት የጎበዝ ተማሪ ባህሪያት ናቸው ብለን ስንዘጋ መነሻችን ላይ ምንድን ነበር ሐሳባችን ወይም ዋና ኃይለ ቃላችን? የጎበዝ ተማሪ ባህሪያት። መጨረሻ ላይ ምን ብለን ዘጋ ነው? እነዚህ የመሳሰሉት ምንድን ናቸው? የጎበዝ ተማሪ ባህሪያት ናቸው ብለን የዘጋ ነው። ያ ማለት ምን ማለት ነው? መነሻ ላይ ያለውን ኃይለ ቃል መድረሻ ላይ ደገም ነው ማለት ነው። ስለዚህ አንድ አንቀጽ ውስጥ አንድ ኃይለ ቃል ብቻ ነው የሚኖረው ወይም ዋና ሐሳብ ብቻ ነው የሚኖረው ማለት ነው። በጣም ምርጥ። እስካሁን ድረስ ስለተከታተላችሁኝ እነዚህን ጥያቄዎች እንድትሰሩ ጋበዝኳችሁ። ጥያቄዎቹን ሰርታችሁ መልሶቹን እዚሁ ላይ ዩቲዩብ ላይ አስቀምጡ። ለመጀመሪያዎቹ 5 መላሾች ሽልማት አለ። መልሱንም በዛው የምናየው ይሆናል። መልካም ቆይታ። እስካሁን ድረስ አብራችሁኝ ስለነበራችሁ ስለተከታተላችሁኝ በጣም አመሰግናለሁ። ጥያቄ፣ ሐሳብ፣ አስተያየት ካለ ኮመንት ላይ መጻፍ ትችላላችሁ። እስካሁን ለነበረን ቆይታ በጣም አመሰግናለሁ። ሰብስክራይብ እስካሁን ያላደረጋችሁ ሰብስክራይብ አድርጉኝ። እስካሁን አብራችሁኝ ለነበራችሁ፣ ሰብስክራይብ ላደረጋችሁ፣ ለምትከታተሉኝ፣ ሐሳብ አስተያየት ለምትሰጡኝ ልባዊ ምስጋናዬን አቀርባለሁ። መልካም ቆይታ